ቦሎ አፕ እንዴት ኤጀንትና ሆስት ማድረግ እንችላለን? ቦሎ አፕ ላይ ያላችሁ ልጆች እየሰራችሁበት ያላችሁ ልጆች እንግዲህ እንደተለመደው ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ዛሬ ሁለት ነገር እናያለን። አንደኛ አፕዴት ከተደረገ በኋላ ሆስት አደራረጉ ተቀይሯል ኦሬዲ። አንድ እሱ ነው። ሁለተኛ ደግሞ ምንድነው ኤጀንት አደራረግ ማለት እናንተ ልጆቻችሁን ወይ ደግሞ ሌሎችም ካላችሁ አዳዲስ የምትገቡትም ካላችሁ እንዴት ኤጀንት ማድረግ እንደሚቻል ወይ ደግሞ እንዴት ኤጀንት መሆን እንደሚቻል ሁለቱን ቪዲዮ ሰራላችኋለሁ ዛሬ ይዤላችሁ መጥቻለሁ። ስለዚህ ይቺን ደግሞ የደውል ምልክቷን በመጫን አዳዲስ ቪዲዮ እንዲደርሳችሁ አድርጉት ማለት ነው። ኦኬ ያው እንደተለመደው ወደ አፑ እንገባለን። ወደ ቦሎ አፕ እንገባለን። ወደ ቦሎ አፕ ከገባን በኋላ እዚህ ጋር ምን አለ? ሆስት ፓርቲ ማይ ሩም ሜሴጅ ሚ አለ አይደለም? ስለዚህ እዚች ጋር አንድ ጊዜ ሆስት የሚለውን እናካታለን። አንድ ጊዜ ሆስት የምትለውን እናካታለን። አሁን መጀመሪያ ኤጀንት የሆናችሁ ልጆች ሆስት እንዴት ማዝ እንዳለባችሁ ነው የሚሰራላችሁና ሆስት የምትለውን ከነካን በኋላ እዚች ጋር ምን አለች? ኤጀንሲ ዳሽቦርድ ምን አለች? ኤጀንሲ ዳሽቦርድ የምትላለች እሷን አንድ ጊዜ እናካታለን። እሷን አንድ ጊዜ ከነካናት በኋላ ወደ ታች ወረድ ብለን እዚህ ጋር ምን ይላል? ሆስት ኢንቫይት አይዲ ይላል። ምን ይላል? ሆስት ኢንቫይት አይዲ። ሆስት ኢንቫይት አይዲ የምትለውን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ከዛ እዚች ጋር የመጀመሪያው ቦታ ላይ ምን ይላል? ኢንቫይት አይዲ ነምበር ነው። ኢንቫይት አይዲ ነምበር ፕሊዝ ኤንተር አይዲ ነምበር። ስለዚህ የሆስት ወይ ደግሞ አዲስ ገቢዎቹን እዚች ጋር አይዲ ነምበራቸውን እንሞላለን ማለት ነው። እዚህ ጋር አይዲ ነምበራቸውን እዚህ ከሞላን አይዲ ነምበራቸውን እዚህ ከሞላን በኋላ ሲስተሙ ለሆስቶቹ ምን ይልካል? ቫሪፊኬሽን ኮድ ይልካል። ኢንቫይት ቫሪፊኬሽን ኮድ ይላል። እዚህ ጋር ዩዘር ካን ቪው ዘ ቬሪፊኬሽን ኮድ ኦን ዘ ቢካም ሆስት ፔጅ ይላል። ዊ ዊል አውቶማቲካሊ ሴንድ ኢንቫይቴሽን ኮድ ቱ ዘ ቪያ ዩዘር ቪያ ፕራይቬት ሜሴጅ። ስለዚህ ሜሴጅ ላይ ይላክለታል። ላይክ እንደ ፖፕ አይነት ነው እዚህ ጋር ያመጣው ማለት ነው። ከዛ እሱን ያመጣውን ነገር እዚች ጋር ሁለተኛው ላይ እንሞላለን ማለት ነው። ይሄ ቬሪፊኬሽን ኮዱ ያ ሆስቱ ይነግራችሁና እዚህ ጋር ሞልተን ኢንቫይት እናደርጋለን። ከዛ አግሪ ይላል ማለት ነው። አግሪ ካለ በኋላ ኦሬዲ ምንድነው የናንተ ሆስት ሆኗል ማለት ነው። ከዛ ምንድነው ኤጀንትስ እንዴት እናደርጋቸው? ኤጀንት እንዴት እናደርጋቸው የሚለው እናያለን። ኤጀንት ደግሞ እዚሁ ኤጀንሲ ዳሽቦርድ ላይ ምን አለች? እዚች ጋር ሰብ ኤጀንት ኢንቫይት እዚች እቺኛው ሰብ ኤጀንት ኢንቫይት የሚለውን አይዲ የሚለውን አንድ ጊዜ ነካ። ሰብ ኤጀንት ኢንቫይት አይዲ የምትለውን ከነካም በኋላ እዚች ጋር ኢንቫይት አይዲ ነምበር ኢንቫይት አይዲ ነምበር ላይ የእንትኑን የኤጀንሶቹን የኛ ኤጀንት ሰብ ኤጀንት የምናደርጋቸው ልጆች እዚች ጋር አይዲያቸውን እንሞላለን ማለት ነው። አይዲያቸውን እዚህ ጋር ከሞላን በኋላ አሁንም ሲስተሙ ምን ያደርጋል? ቫሪፊኬሽን ኮድ ይልክላቸዋል። ቫሪፊኬሽን ኮድ ይልክላቸዋል። ያው ይሄንን ለማድረግ መጀመሪያ አግሪ ማለት እንዳለበት ከዚህ በፊት ነግራቸዋል ይመስለኛል። አግሪ ማለት አለበት የእናንተ ሰብ ኤጀንት መሆን የሚፈልግ ሆስት ማለት ነው። ከዛ እዚህ ጋር ቫሪፊኬሽን ኮድ ከተላከላቸው በኋላ እዚች ጋር ሁለተኛው ላይ ቫሪፊኬሽን ኮዱን እዚህ ጋር ትሞላላችሁ። እናንተ ከሆስታችሁ ተቀበላችሁ እዚህ ጋር ከሞላችሁ በኋላ ኢንቫይት ታደርጋላችሁ ማለት ነው። ኢንቫይት ካደረጋችሁ በኋላ ኦሬዲ አግሪ ይላል እሱ ጋር ይመጣልና ኦሬዲ የእናንተ ሰብ ኤጀንት ሆኗል ማለት ነው። በቀጣይ ደግሞ የዊዝድራውል እንዴት ዊዝድራውል ማድረግ እንደምንችል ቪዲዮ ሰራላችኋለሁ። ለቤቱ አዲስ የሆናችሁ አሁንም ሰብስክራይብ አድርጉ። መምጣትና መስራት የምትፈልጉ ደግሞ አንደኛ ፍቅር ፋሚሊ ከዚህ በፊት የሰራውላችሁ ቴሌግራም ቻናል ላይ ገብታችሁ መጠየቅ ትችላላችሁ። ሌላው ደግሞ ከታች ኮሜንት ሴክሽን ላይ አስቀምጥላችኋለሁ ሊንኩን። አብረን እንስራ። በጣም አሪፍ የሆነ ፕላትፎርም ነው። እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ እንዳይረሳ። ቪዲዮውን እስከመጨረሻ አዩት። ከዛ ላይክ አድርጉ፣ ለጓደኞቻችሁ ምናምን ሼር አድርጉ። የደውል ምልክቷን ይጫኑ።